ነገር ያለው ሰው እኮ የለም። ጥያቄው ላይ እኮ አንድ ጊዜ ለምሳሌ ፕሮቴስታንት እውቅና የሰጠችው መጽሐፍ አንድ ፓስተር ከጻፈ እሱ ሲል እንደነበረው አለመመለስ ስላልቻልክ ነው ምናምን እንዳትል፣ በቃ ወገንተኛ እንዳትሆን። እሱ ራሱን ችሎ ይናገር። ደቂቃ ማጀበረደ ጥያቄ ጠይቅ ነው ይመልሳል አለው። አንድ ጊዜ ወገንተኛ የሚለውን ቃል አስወግድ። እናንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ወይ ደግሞ ስዕለ አድኅኖ ብላችሁ እንደምትሏቸው የቀደመው ህዝብ የእስራኤል ህዝብ በመጽሐፍ ቅዱስ ላይ ምክንያቱም የዘጸአትን መጽሐፍትና ቅድም የምጠቅሳቸው የነበረው የነገስት መጽሐፍትን ስለጠቀስክ ማለት ባኬንድ ፎርዝ አይደለም ቴዲ። እኔ ቅድም አልመለስክም ስለው መልሻለሁ ሲለኝ ነበር አይደል? ያ መብት ነበር። ግን እስከ መቼ ቴዲ በጣም አመሰግናለሁ ወንድሜ። ፈለጋውንም ድጋሚ እንደሚመልስልኝ ተስፋ አደርጋለሁ። አሁን እናንተ በቤተክርስቲያናችሁ ውስጥ እንደምታደርጉት እስራኤላውያኑ በመጽሐፍ ቅዱስ ላይ ታዘው ስዕላትን ስለው ወይ ደግሞ የተቀጠቀጠውን ኪሩብ እሱን አድርገው እኔ መስመር እያስያዝኩት ነው። የኔን ደቂቃ እንዴት እንደሚጫወት ደቂቃ ያዝልኝ። እኔ እኮ ቀላል ምስል ተሰጥቷችሁ ጻፍ፣ ነጥብ ያዝ፣ መጨረሻ ላይ 20 ደቂቃ 15 ደቂቃ ጨርሻለሁኝ። አስቁምልኝ አንድ ጊዜ እሺ፣ አስቁምልኝ። ለአምስተኛ ጊዜ መከረው ስርዓት ስለማያውቅ ለአምስተኛ ጊዜ መከረው ይሰማል። ልብ በሉ የመላእክት ወይንም የማርያም ወይ ሌሎችም ስዕላት ተብሎ የተባሉት አሁን ለምሳሌ የቅዱስ ሚካኤል በላችሁ የምትሉት ፎቶ ላይ እዛ ላይ ሚካኤል አድሮ እንደዚህ ይላል። 3 ደቂቃ አለኝ። 3 ደቂቃ ትጨምረኛለህ። 6 ነው ያለኝ አይደል? እዚህ ጋር በፍጹም አይጨምርልህም። 3 ደቂቃ ነው ያለኝ። ጋይስ እኔ አሁን የምጠነቀቀው ለአድማጭ ተመልካቾቼ ነው። እኔ እኮ በእናታችሁ 20 ደቂቃ ይጨምርልህ። እንደገና 20 ደቂቃ ጠይቀኝ። ባልሆነ ደቂቃ መግደል ፈለጋችሁ ከሆነ ይሄ የተሳሳተ ቤት ነው። ሜዳውም ይኸው ፈረሱም ይኸው ወደ ዘላለም ሞት የምትሄድበት እንትን አናድርገው። የህይወት ጉዳይ ስለሆነ ፕሊዝ ቢያንስ አንደርስታንድ ለመደራረግ እናውራ። የመጨረሻ ጥያቄ ነው። 1 ደቂቃ ነው ያለኝ። ስለዚህ የመጨረሻ ዙራችን ስለሆነ ማለት ነው ማጠቃለያ ነው። ከዚህ በኋላ ምንም ጥያቄ የለም። ከዚህ በኋላ እናንተ ጥያቄ አለኝ ካላችሁ ጥያቄ እንደዛ ከሆነ ፈልዬ ሰመራይዝ የምታደርገው ነገር ካለ ለአንተ ደቂቃው ልስጥና ቴዲዬ በጣም አመሰግናለሁ። እኔ የእውነት ስናገር በየመካከል ደቂቃ እነሱ ዞረን የምንጸልይበት ምንም አይነት ትምህርት የለም። ቅድም የሉተራውያን መካነ ኢየሱስንም ብሎ ያመጣውን እሱንም እንኳን ቢያመጣው በግድግዳቸው ላይ እንደዛ ስለውት ከሆነ ሉተራውያን ወደ እነዛ ስዕሎች አይጸልዩም። ስዕላቱ ስለዚህ በመምጣቱም ቅዱሳት መጽሐፍት ማን እንደሚያውቅ የሚያወራውንና የሚያደርገውን ምን እንደሚያውቅ በግልጽ ታይቷል እና እግዚአብሔር አምላክ ይስጥልን። ትንቢቱ በራሱ ላይ ተፈጽሟል።